አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ። አይከብድም ወይ ግልጽ ነገር ምንም ነገር ሳትወድሽ ምንም የማውቀው ነገር የለም። ተሸፍኜ ነበር እየታቃለሁ። የትም የማውቀው ነገር የለም። ሲሄድም ስመለስም በመኪና ነው የተመለስኩት። ስለዚህ የት እንደሆነ አላውቅም። የማይሆን ነገር አትናገሪ በእናትሽ። በቃ ኤፍሬም ተሰናብቼ ልሄድ ነው የምፈልገው። በቃ አይደለም በቃ እኔ ከዚህ በኋላ ማለት ምንም ፖሊስ ጣቢያ ብትሄዱ ምንም የሚቀየር ነገር የለም። ተረጋጋ ነገር ነው። ይሄ እኮ ወንጀል እኮ ገባኝ። በቃ ከባድ ወንጀል ነው የሰሩት። እገታ ነው የፈጸሙት። ይሄ ዘካሪያስም ይሁን ማንንም ይሁን እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ። አይከብድም ወይ በልብ ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ መጣሁት አላቅም፣ መምጣት አልፈለኩኝም፣ እንደዚሁ መምጣትም አልፈለኩኝም። ምክንያቱም አንደኛ የነበርኩበት ሁኔታ እንድመጣም የሚያደርግ አይደለም። ሁለተኛ ደግሞ በቃ ያለውበት ሁኔታ በአጠቃላይ ምንም ደስ የሚል አልነበረም። ግን ኤፍሬም ብቻ አይደለም የሚጨነቀው፣ እናንተም ቤተሰቦች ትጨነቃላችሁ። ድጋሚ ደግሞ ያው ትላንትና ላይ ያው ብቻ ቪዲዮዎችን አይቼ ነበርና በቃ አላቅም፣ በጣም ጨንቆኝ ነው ያለሁት። ምን ማድረግ እንዳለብኝ አላቅም፣ ግራ ገብቶኝ ነው ያለሁት። ሁላ በቪዲዮ መምጣት አልፈለኩኝም ነበረ። ግን መጨረሻ ላይ አይታችኋል። ቪዲዮ ሲቋጭ ወይም ደግሞ ቪዲዮ እኔ መጨረሻ ላይ የነበርኩበት ቪዲዮ የነበረው ደስ የማይል ሁኔታ ላይ ነበረ። ከዛ በኋላ ምን ሁኔታዎች የተደረጉ እንደነበር ምንም አውቀው ነገር የለም እንደ እውነቱ። ምክንያቱም አንደኛ ከስልክ መርቄ ነበረ፣ ከሰው መርቄ ነበር፣ ማንም አጠገቤ አልነበረም። ሁላ ቪዲዮቹን ትላንትና ኤፍሬምና አብሪኮ ያደረጉትንም ያየሁትም ምንም ያልኩትም ዛሬ ጠዋት ላይ ነው። ያው ብዙዎች ሁላችሁም የተጨነቃችሁ ነበርና ምንም አልሆንኩኝም። አትጨነቁ ለማለት ያክል ነው። እኔ ላይ ምንም የሆነ ነገርም የደረሰብኝ ምንም ነገር የለም። ግን ደግሞ እኔ ከዚህ በኋላ ምንም ነገር እንዳይፈጠር ወይም ደግሞ ከዚህ በኋላ ሌላ ችግሮች እንዳይመጡብኝ ለራሴ ስል ግዴታ ራሴን ከዚህ ነገር ማግለል ወይም ደግሞ መሸሽ ነው የምፈልገው። ምክንያቱም ታውቃላችሁ የተደረገ ያለውን ነገር ሁሉም ነገር ሰልችቶኛል እውነት ለመናገር። በቃ አላቅም። በተለይ ደግሞ ይህን ሳምንት ሲሆን የነበረው ነገር በተለይ አጎቴ ልጅ ከመጣበት ሰዓት ጀምሮ እኔ ምንም ሰላም አግኝቼ አላቅም። ምክንያቱም ሁሌ ለእናንተ በቃ እንደዚህ ወጥቼ ከማልቀስ ብዬ ሁሉን ነገር ችዬ እየሳኩኝ ነው እናንተ ጋር የምመጣው። ግን ዛሬ ከብዶኛል። ምክንያቱም በቃ ለራሴ አማራጭ የምለውን ነገር ወስኜ ጨርሻለሁኝ። ግን ከዛ በፊት ደግሞ ታውቃላችሁ ኤፍሬም ተጨንቆ ነው ያለውና ቤቱ መሄድም አልችልም። ምክንያቱም ከዚህ በኋላ ምንም ነገር እሱ ላይ እንዲሆን አልፈልግም፣ ምንም ነገር እንዲደርስበት አልፈልግም። ባለፈው የተፈጠረውን ነገር አይታችኋልና እዛ ደረጃ ድረስ የደረስነው መቼስ በቃ እኔ ኤፍሬም ቤት ስለሄድኩኝ ነው አይደል? ስለዚህ ኤፍሬም ቤት ባልገኝ ምናልባት ያ ነገር ላይፈጠር ይችላል፣ ላይከሰት ይችላል። ስለዚህ በቃ ኤፍሬም ቤት ከመሄድ እዚሁ ሰፈር ውስጥ ነው ያለሁት። ኤፍሬምንም ጠርቼዋለሁ ይመስለኛል። ጽጌ ማብራ ቤት ነው ያለችውና በቃ አብሮ የሚመጡ ይመስለኛል። ተጨንቆ ነው ያለሁት ስነግራቸው። ብዙ ቤተሰቦችም ደግሞ አላቅም ዛሬ ጠዋት ላይ ነው ቪዲዮ ነው ያየሁትና ተጨንቃችሁ ነበረ። ማን ይሁን ማን እንዳደረገው ምን እንደተፈጠረ ምን እየተካሄደ እንደነበረ ምንም አውቀው ነገር የለም። ምክንያቱም አንደኛ ከሶሻል ሚዲያ ርቄ ነበረ፣ ሁለተኛ ነገር ደግሞ ምንም ማለት እጄ ላይ ምንም አይነት ስልክም ሆነ ምንም ነገር እጄ ላይ አልነበረምና ስለዚህ በምንም ሁኔታ ማንንም ሰው ማግኘት አልቻልኩኝም ነበረ። ሁላ ኤፍሬም ተጨንቆ ነበር። ምናልባት በጓደኞቼ ጋር ምናምን ነው
በቃ እኔም ለራሴ እውነት እየመሰለኝ አይደለም። ማን ያድርገው ምን ይሁን ብዬ እዚህ ጋር ለማውራትም አይደለም የመጣሁት። እንትና ነው ልልም ፈልጌ አይደለም ማለት ምክንያቱም የነበርኩበት ሁኔታ ማን እንዳደረገው ምንም ማቀበት ሁኔታ ላይ አይደለሁኝም የነበርኩት። ስለዚህ ያለኝ አማራጭ በቃ ከዚህ በኋላ ለራሴ መጠንቀቅ ነውና ለራሴ መጠንቀቅ ብዬ ወሰንኩት ውሳኔ ደግሞ ምናልባት ከአዲስ አበባ መሄድ ነው ያለብኝ መጥፋት ነው ያለብኝና ከዛ በፊት ኤፍሬምን አግኝቼ ነው ለማውራት ያሰብኩት። ምክንያቱም ያው ተጨንቆ ነበረ መጨረሻ ላይ ያገኘኝ ቀን የዛን ቀን ነውና ከተያየን ራሱ 2 ቀናችን ነው። ስለዚህ በዚህ 2 ቀን ራሱ አይደለም እናንተ በቃ ኤፍሬም ደግሞ አስቡት ምን አይነት ሁኔታ ውስጥ እንደሚገባ ራሴ ነው የማውቀውና ለእናንተ ትላንትናም ቢሆን ከአብሪኮ ጋር ቪዲዮ አይቻለሁ። ዛሬ ጠዋት ነው ያየሁት ቪዲዮንም ቢሆንና ትላንትና ብዙ ችግር እነ ዘካሪያስ ለሂዶ እንትን ሲል ነበረ። ስለዚህ በዚህ አይነት ሌላ ችግሮች ሊፈጠሩ ይችላሉ። ገባችሁ? ኤፍሬም ቤት ቢሆን ሂጂ መናገር አልጠፋብኝም አይከብደኝም። ግን በቃ ቤት ከሄድኩኝ ምናልባት ከዚህ በኋላ እሱ ሌላ ችግር ሊፈጠርበት ይችላል። በቃ እኔ ያለሁበት ሁኔታ ምናልባት እንደዚህ በምነግራችሁ በ20 ደቂቃ ወይ በ30 ደቂቃ ነው እንጂ ሙሉ ቀኔን እንዴት ብዬ እንደማሳልፍ ወይም ደግሞ እንዴት ብዬ ተሳቀኩኝ እንደማሳልፍ ምንም የምታውቁት ነገር የለም። ተረዳችሁኝ? አላቅም። በቃ ግራ ገብቶኛል። ምን እያልኩኝ ማውራት እንዳለብኝ ራሱ ለራሴ ምንም አውቀው ነገር የለምና ብቻ ቤተሰብ እንደነገርኳችሁ ነው። ቤት ሂጄ ለኤፍሬም ብነግረው ደስ ይለኝ። እዚህ በቃ ብዙዎች ለምን እንዴት ልትሉ ትችላላችሁ። ከምንም በላይ ሲጀመርም ይሄ ሁሉ ነገር እንዲፈጠር ያደረኩት በራሴ ነው። ምክንያቱም ገና ከመጀመሪያ ጀምሮ እዚህ ደረጃ ሳልደርስም ክላሴንም ትምህርቴንም እዛው እየቀጠልኩኝ ዘመድ አለኝ እናቴ ቤተሰቦች አሉ ደሴ ናቸውና ነገራችሁ ነበረ። ከዛ በፊት መጀመሪያ ጊዜ ትዝ ካላችሁ እኔ እንዴት ኤፍሬም ቤት ለሆነ የቻልኩበት ምክንያት ነገራችሁ ነበርና ስለዚህ አሁን ላይ ደግሞ በማንም አጎት ልጅ የተባለ በመጣ ቁጥር እኔ እዚህ ጋር መሰቃየት አልፈልግም፣ መንገዳታት አልፈልግም እና በቃ የቀረው ይቀራል። ክላሱም ቢሆን ሊቀር ይችላል ማለት ሁሉም ነገር እኮ እኔ ስላለሁኝ ነው አይደል? እኔ ሰላም ከሆንኩኝ ነው አይደል? ክላሱም ቢሆን የሚቀጥለው ሁሉም ነገር ሊቀጥል የሚችለው እኔ ስላለሁ ነው አይደል? ስለዚህ በቃ እንደነገርኳችሁ ነው ቤተሰብ ያለኝ አማራጭ በቃ አላቅም። ምክንያቱም እኔ ኤፍሬም ሌላ በጣም ብዙ ችግር ውስጥ ነው እያስገባሁት ያለሁት። በተለይ ደግሞ ባለፉት ተፈጥሮ የነበረው ነገር በጣም ብዙ ነገር ነው። ብዙዎችም ደግሞ ስትጨነቁ ነበረ። ምንም የሆንኩት ነገር የለም። እንደውነት ከሆነ ምንም የሆንኩት ነገር የለም። በቃ የሆነ ቤት ውስጥ ነው ተቆልፎብኝ የነበረው እንጂ እኔ ላይ ምንም የተፈጠረ ነገር የለም። በቃ ብቻ በቃ ኤፍሬምን ሳገኘው ማለት በቃ ለናገር የሚፈልገው ነገር አውቃለሁ። ሊደብረው ይችላል ወይም ደግሞ ሊከብድ ይችላል። ምክንያቱም እኔም እኮ ይሄን ውሳኔ ስወስን ፈልጌ ወይም ደግሞ አስደስቶኝ አይደለም አይደል? ግን እዚሁኒ ከራሴም አልፎ እሱንም ከማስጨንቀው ይሻላል ብዬ የመረጥኩት አማራጭ ደሴ መሄድ ነውና ምክንያቱም ታውቃላችሁ ለእናንተ እኮ ኤፍሬም እዚህ ጋር ወጥቶ የተናገረው ወይም ደግሞ ጭንቀቱን ያሳያችሁ 20 ደቂቃ ወይም ደግሞ 30 ደቂቃ ነው አይደል? ስለዚህ ከዛ ውጪ ደግሞ ያሉትን 24 ሰዓት ሙሉ ደግሞ እንዴት እንደምናሳልፍ ያው በሙሉ ቪዲዮ ልናሳያችሁ አንችልም። ከዛ በፊት ደግሞ እኔም ደግሞ በቃ እኔ በቻልኩት አቅም ለእናንተ እዚህ ጋር የዛሬውን ቀን ራሱ ላለማልቀስ ሞክሬ ምን ብዬ ነው ራሴን አረጋግቼ የመጣሁት እና በቃ ብዙ ቀን በእንደዚህ አይነት ሁኔታ መምጣት ሳልፈልግ ቀርቼ የውስጤን በውስጤ ይዤ ግን እየሳኩኝ ለእናንተ መጥቻለሁ። የገባችሁ ጥርሴን ብቻ እያሳየሁኝ ወደ እናንተ መጥቻለሁ። ግን እኔ ከዚህ በኋላ በእንደዚህ አይነት ሁኔታ መቀጠል አልፈልግም። ማለት ሁሉም ነገር ይቅር፣ ሁሉም ነገር ማለት በኋላ ላይ ደርስበታለሁ ስለ ሁሉም ነገርና በቃ አሁን ላይ ማድረግ የምፈልገው ነገር ስለዚህ በቃ ልናገር የምፈልገው ነገር እሱና ኤፍሬምንም ቢሆን ጠርቼዋለሁ። ምክንያቱም እንደዚህ ብዬ መቼስ ስናገር ለሱ ራሱ ይከብደዋል። ግን መቼስ በቃ
እኔ ከብዶኛል። በቃ ሁሌ ለእናንተ እንባይ ለማሳየት ወይም ደግሞ ማለት በቃ ሁሉም ነገር ስለከበደኝ ሁሉም ነገር ከአቅሜ በላይ ስለሆነ በእንደዚህ ሁኔታ መቀጠል አልፈልግም። አንደኛ ለራሴም እየሰጋሁኝ ነው ማለት እዚህ ደረጃ የሚያደርስ ነገር ምንም ነገር የለም ማለት ለዘካሪያስም ቢሆን ይሄን ነገር እያደረገ ያለው እዚህ ደረጃ እንዳደርስ ምንም ያደረኩት ነገር የለም ማለት እኔ ምን አደረኩ? ምንም ነገር ያደረኩት ነገር የለም ማለት ሁሉም ሰው እንደሚያደርገው ነው እየኖርኩ ያለሁት። ሁሉም ሰው የሚያደርገውን ነገር ነው እኔ እያደረኩ ያለሁት እንጂ ከማንም ሰው የተለየ ሌላ ነገር አድርጌ አይደለም። ያጎቴም ልጅ ቢሆን ይሄን ነገር እያደረገ ያለውና በቃ በዚህ ሁኔታ እስከ መቼ ሊቀጥል ነው? በቃ ትዕግስትም ቢሆን ልክ አለው አይደል? የትዕግስትም እኮ መጨረሻ አለው። እዚህ ድረስ ማለት በቃ ይገባኛል። የቤተሰብ ክብር ቤተሰብ ምናምን ነገር ብሎ ሊሆን ይችላል። ግን አንቱ እንዴ ደህና ነሽ ወይ? በቃ እንዳታለቅሽ። ደህና ነሽ? ደህና ነሽ ወይ? ደህና ነሽ ወይ? አይደለም ከቤት ነበርኩኝ ነው ወደዚህ መጣችኝ። እሺ ለምን መጣሽ እዚህ? እሺ በቃታሽ በቃታሽ በላት። ደህና ነሽ? ምንም አልሆንሽም? ምንም አልሆንሽም አይደለ? እሺ አሁን እንሂድ ፖሊስ ጣቢያ። የትም መሄድ አልፈልግም አባቴ። ከዚህ በኋላ የትም መሄድ አልፈልግም። ለምን? እኔ ወዴትም ወደ ፖሊስ ጣቢያም ወዴትም መሄድ አልፈልግም። ለምን? አልፈልግም። በቃ ፖሊስ ጣቢያውን ምኑን ትቼዋለሁ። ግን በቃ የራሴ የምፈልገው ነገር አለ። ኤፍሬም በቃ ተረጋጊ። እሺ ምንም ነገር አልሆንሽም። ምንም አላደረጉሽም። የት ነበር? እሺ አላውቅም። እሺ በቃ አንድ ክፍል ውስጥ የነበርኩት ማን እንደሆነ ማን ናቸው? ምንድን ናቸው? ንገሪኝ። እሺ አላውቅም። በቃ ምንድን ናቸው? ማን ናቸው? የሚያወሩት ስለምንም ምንም የሰማሁት ነገር የለም። በቃ እስኪ ነኝ። ተረጋጊ። በቃ አታልቅሽ። አሁን እዚህ ጋር ውጪ ንገሪኝ። ማን ናቸው? እኔ ማንንም ምንም አውቀው ነገር የለም። የምታውቂውን ያየሽውን ንገሪኝ። ቶሎ በይ። አታስጨንቀኝ። እሺ ንገሪኝ። ማን ናቸው? ምንድን ናቸው? ያስፈራራሽ ሰው አለሽ? እንዳትናገሪ። የለም አብሪኮ የለም። እሺ እንዴት መጣሽ ታዲያ? እዚህ ማን ይጣልሽ? ማን ነው? ሰዓት ናቸው የሉም። እሺ የሁለት ቀን 3 ቀን የት ነበርሽ ታዲያ? 2 ቀን የት ነበርሽ? ምንም አልሆንኩኝም። በቃ ቤት ውስጥ ነበር። እሺ ለምን ነው የምትደብቂኝ? ማን ነው እንደዛ ያደረገሽ? ማን ነው? እሺ ለምን ነው የምትለቅሽው ታዲያ? ኤፍሬም ብቻ ነበር የፈለኩክ። ብቻ እንዴት ብሎ ነው የሚመጣው? እስኪ እንዴት ብሎ እንደነበር አላወቅሽማ? ገብቶኛል። ተጨንቀሻል። ግን ጽጌ አንዴ ኤፍሬም ብቻ ነው ማውራት የምፈልገው። ምንድነው የምታወሪው? ከእኛ የምትደብቂው ነገር አለ? አይደለም። እሺ እኛ በተጨንቀን ነበር ብዬ ነው ጽጌ። ለእናንተም ቢሆን አለበት። እኛ እሺ ከእኛ የምትደብቂው ነገር አለ? ለብቻ የምታወሪው? እሺ ምን የተፈጠረ ነገር አለ? ሌላ ያደረጉሽ ነገር አለ? የለም አብሪኮ ምንም የሆንኩት ነገር የለም። ምንም የጎደለብኝ ነገር የለም። በቃ አታልቅሽ። እየጠጣው ነበር። እሺ ለምንድን ነው የምታለቅሽው? እኛ አጠገብሽ ያለን እኮ ለምንድን ነው እንደዚህ የምትሆኝ? ማርያም አይ ሁሉ ነገር ስለስጠላኝ ነው ጽጌ። እሺ ማን ነው እንደዛ ያደረገሽ? ተናገሪ፣ እውነቱን ተናገሪ። አስፈራርተሽ ምንም አውቀው ነገር የለም። ማንም ሰው አላስፈራራኝም። አስፈራርተሽ ነው እንደዚህ እንዳትናገሪ ብለሽ ነው እንደዛ ነው ያደረግሻ? ህግ አለ እኮ። ለምንድን ነው የማትናገሪው? ለምንድን ነው ዝም ብለሽ ታለቅሽ? ማርያም አታልቅሽ። በቃ አዳምጪኝ። እሺ ያየሽውን ነገር በሙሉ ንገሪኝ ቶሎ። ምንም ያየሁት ነገር የለም። በቃ ኤፍሬም በቃ ስልክ ብቻ ነው እንጂ የሚወራው እኔ ላይ ምንም የተፈጠረ ነገር የለም። በቃ ክፍል ውስጥ ነበርኩኝ አይደለም፣ ክፍል ውስጥ ነበርኩ። ምንም የጎደለብኝ ነገር የለም። ስበላም ስጠጣም ነበር። በቃ ምንም አልሆንኩኝ። እሺ ያየሽውን የሰማሽውን ብቻ ንገሪኝ። ምንም የሰማሁት ነገር የለም። በቃ ስልክ ይወራል፣ ማንም ስም አልተጠራም። በቃ ዘካሪያስ ነው ምናምን ልትል ትችላለህ፣ ግን እኔ ዘካሪያስን ድምጽ አልሰማሁኝም። በቃ አታልቅሽ። በቃ እሺ ዝም በይ። እሺ ምንድን ነው የምታወሪኝ? ለኔ
በቃ ኤፍሬም አይደለም በቃ እኔ ከዚህ በኋላ ማለት ምንም ፖሊስ ጣቢያ ብትሄዱ ምንም የሚቀየር ነገር የለም። ተረፈ ነገር ነው። ይሄ እኮ ወንጀል እኮ ነው እኮ ገባኝ። በቃ ከባድ ወንጀል ነው የሰሩት። እገታ ነው የፈጸሙት። ይሄ ዘካሪያስ የሚሆን ማንንም የሚሆን የእናትሽ ልጅ ወንድምሽ ቢሆን ይከሰስበታል በዚህ ነገር። ማድረግ አይችልም። ምንም እንቀይረው ነገር የለም። በመጀመሪያ በቃ ያጠፋው ጥፋት ቅጣት መቀበል አለበት። ይሄ ዶክተር ትልቅ ነገር ነው አይደል የሰራው። ያጠፋው ቅጣት በቃ መቀጣት አለበት ለወንጀል። አትደባብቂለት። እሱም ቆና እውነት ነው። በማልቀስ የሚፈታ ነገር አለ ዲንዶ እንኳን አንተረሙና በእናትህ ለምን ነው ታስጨምረው? በቃ እኔ ኤፍሬምን ብቻ ላወራውና እሺ ለምንድን ነው ኤፍሬም ብቻ የምታወሪው? እሺ ምን ብለሽ ነው የምታወሪው? ተገኘ እንዴ አሁን አትልቅሽ። አልቅሰሽ የሚወጣ መስሎኝ ነው ማርዬ። ስሚ ቆንጂት ስሚ እኔን አዳምጪኝ። እዩ ያየሽው ነገር የሰማሽው ነገር ሁሉንም ነገር ንገሪኝ። ምንም የለም ኤፍሬም። እኔ ምንም አንተ ጋር የሚያስደብቀኝ ነገር የለም አይደል? ምንም የሚያስደብቀኝ ነገር የለም አለ የለም እኮ የሚያስፈራሽ ነገር ካለ እኔ ምንም የሚያስፈራኝ ነገር የለም። ምንም አልሆንኩኝም። ሰዎቹ ምንም አላደረጉኝም። በቃ እኔ ይሄው ነገርኳችሁ እኮ ከፈለክ ምልላህለው ምንም ነገር ያደርጓልሽ የምታስቢ ሰው አለ እዩ ኤፍሬም። ምንም ነገር የሆንኩት ነገር የለም። እኔ ጀመረ ካይኑ አይቼበታል። ያ ተንከሲስ ልጅ ነው በእርግጠኝነት ነው። አዎ የሆነ ነገር ይብላት ነው እንጂ እንደዛ ሳይላት እንደዛ ትልምሰው ነይ በቃ ነይ ወዲት ምንድነው ሻው የሚያስለቅስሽ? ንገሪ ኤፍሬም። በቃ እኔ ከዚህ በኋላ እዚህ መቆየት አልፈልግም። ለምን ነው እዚህ መቆየት የምትፈልጊው? ንገሪኝ። እያስጨነቅሽኝ ነው። በቃ ኤፍሬም ከዚህ በኋላ ለራሴ ራሱ እየፈራሁኝ ያለው ተረዳኝ አይደል? እኔ ከዚህ በኋላ ለራሴ ራሱ እየፈራሁኝ ነው። ለአንተም እየፈራሁ ነው ያለሁት። ስለዚህ እኔ ከዚህ በኋላ እዚህ መቆየት አልፈልግም። በቃ መሄድ ካለብኝ ከአዲስ አበባ ሁሉ ልሄድ እችላለሁ። በቃ በእናትሽ ምን እየሆንሽ ነው? ለምንድን ነው እንደዛ የምትሆኚው እንዴ? ሰው እንደዛ ብለኛል ብለሽ እንደዚህ ትሆኛለሽ እንዴ? አዲስ አበባ ቆይቼ ልብን ምናምን ትላለሽ። አንቺ ጠንካራ አይደለሽ እንዴ? ስንት ነገር እኮ አሳልፈሻል። በዚህ ሸነፊያለሽ እዩ። አንደኛ ልሰናበት ነው የመጣሁት ኤፍሬም። የማይሆን ነገር አትናገሪ እዩ በእናትሽ። ስለምን መሰናበት ነው የምትወሪው? በቃ ኤፍሬም ተሰናብቼ መሄድ ነው የምፈልገው። በቃ ስምሽ ዝም በይ። ስለምን መሰናበት ነው የምትወሪው? ስለምን መሰናበት ነው የምትወሪው? በቃ እዚህ ምንም መቆይበት ምንም ምክንያት የለም ኤፍሬም። አንተ ብሌላ ችግር ውስጥ ነው የምትገባው። ስለዚህ ቢያንስ እኔ ራሴን ላርቅልህ። የት ነው የምትሄጂው? በቃ እኔ ከዚህ በኋላ በማንም ሰው እንደዚህ ሁኚ የሚባል ነገር አልፈልግም። እኔ ከዚህ በኋላ አይደለም በቃ እኔ ከዚህ በኋላ እንዲህ ሁኚ፣ ኤፍሬም ጋር ትገናኚ፣ ኤፍሬም ጋር ትጂ ምናምን የሚባሉ ነገሮች መስማት አልፈልግም። የተደረግሽው ነገር አለ? ምንም የተደረኩት ነገር የለም ኤፍሬም። እምልልሃለሁ ምንም ነገር አልሆንኩኝም። እኔ ለምንም የተፈጠረ ነገር የለም። ሁላ በስርዓት ምግብና መጠጥ እየበላሁኝ እየጠጣሁ ነበረ። በቃ ግን እኔ ከዚህ በኋላ እዚህ መቆየት አልፈልግም። ከቻልክ በስነ ስርዓት ማንም ይዤ ያለኝ ሰው የለም። አብሪ እኮ እኔ በራሴ እንደተወኛለሽ እንዴ? ምን ይሆንሽ ነው? ወይ ከስራ ራቂ ነው ያልሽ እንጂ ወይ የሆነ ነገር እናደርገዋለን ብሎሽ ነው እንጂ። በቃ እኔ ከዚህ በኋላ ኤፍሬም ጋር ቅረቢ፣ ኤፍሬም ጋር ራቂ፣ እንዲጠጪ የሚባል ነገር አልፈልግም። ተረዳኝ አይደል? እንደዛ የሚባል ነገር አልፈልግም ኤፍሬም። በቃ ወዴትም አትውሰደኝ። እኔ ወዴትም አትውሰደኝ። ምንድነው? እሺ እማ ምንም የተደረገብሽ ነገር የለም? ኤፊ ምንም የሆንኩት ነገር የለም። ተረጋጊ እማዬ። አጠገብሽ እኮ ነኝ አይደለ? የት ነበርሽ? ቦታውን ታውቂዋለሽ? ምንም አውቀው ነገር የለም። በቃ ቤት ውስጥ ነበርኩኝ እንጂ አካባቢው የት እንደሆነ አላውቅም። አዳምጪኝ እዩ። በግልጽ ነገር ምንም ነገር ሳትደብቂ። ምንም የማውቀው ነገር የለም። ተሸፍኜ ነበር። እየታውቃለሁኝ የትም የማውቀው ነገር የለም። ሲሄድም ስመለስም በመኪና ነው የተመለስኩት። ስለዚህ የት እንደሆነ አላውቅም። ደህና ነሽ እዩ? ሆስፒታል ነች? አልፈልግም። እኔ ምንም የሆንኩት ነገር የለም። ለምንድን ነው ሆስፒታል የምሄደው? ፖሊስ ጣቢያ መሄድ አለብን እኔና አንቺ። እሄዳለሁ ግን ኤፍሬም እኔ ከዚህ በኋላ እዚህ አዲስ አበባ መቆየት አልፈልግም። በቃ ተረዳኝ። እሺ ለምን? ተረዳኝ። በቃ ቢያንስ ለትንሽ ጊዜም ቢሆን በቃ ሰላም እስከሚሆን እኔ ከዚህ በኋላ ከዘካሪያስ ጋርም ሆነ ከማንም ሰው ጋር ጭቅጭቅ አልፈልግም። ተረዳኝ። ከማንም ሰው ጋር ጭቅጭቅ አልፈልግም እኔ
ኤፍሬም ጋር አትሁኝ እንደዚህ ሁኚ ምናምን ይባል ነገር አልፈልግም። በቃ ስለዚህ በቃ ቢያንስ ለትንሽ ጊዜ ከነሱ ልራቅላችሁ። በቃ ሄዳለሁ፣ እኔ ደሴ ሄዳለሁ። እኔን ስለማትተሽ ነው እንዴ? በቃ ኤፍሬም ይሻላል። በቃ ይኸው 2 ቀን ከኔ ቆይታ የለ እንዴ? ሊገባኛል ቻለ። እሺ በለኝና ልሂድ ኤፍሬም እሺ በለኝና ልሂድ እባክህ። በቃ እዚህ እኔ ለራሴ ጭንቀት ነው እያፈራሁ ያለሁት። ምንም የተገኘ ነገር የለም። እሺ በለኝና ነገ በስነ ስርዓት ሸኘኝ። እሺ ቢያንስ እሺ ቤት እንድትኛለህ። እኔ አንተ ቤት መምጣት አልፈልግም ኤፍሬም። አንተ ቤት ስለመጣው ነው ይሁን ችግር የተፈጠረ ያለው አይደል? መምጣት ፈልግ እኮ መጣ ነበር። እኔ አልሄድም ኤፍሬም፣ እኔ ቤት አልሄድም። አንተ ቤት አልሄድም። በቃ ከዚህ በኋላ እኔ ራሴ ቤት እሸኝሻለሁ። አልፈልግም። በቃ አይደለም እኔ ኤፍሬም፣ አንተ ቤት ከዚህ በኋላ መምጣት አልፈልግም። በቃ በአሁኑ እኔ እንደዚህ ሆኛለሁ አይደል? ስለዚህ በቀጣይ ደግሞ አንተ ነው የምትፈልገው፣ እንደዛ ነው የምትፈልገው። ኦኬ ሌላ ጉዳት እንዲደርስብህ ነው የምትፈልገው። በቃ እሺ እንደዚህ ከሆነ አሁን ቢሆን ሰፈር ውስጥ እንደዚህ አታስጨውኛ። ምን ሆነሻል ጽጌ? ምን በእናትሽ የሆነ ነገር በልኝ። አብሪኮና በቃ ቆር ቤት እንሂድ። ቤት አልፈልግም። ምንም የሚቀየር ነገር አለ? ቤት ስለሄድኩኝ ምንም የሚቀየር ነገር የለም። እሺ በይውና በቃ ቤት ልጅ ያለው ነገር ፈቷል። ምንም የሚቀየር ነገር የለም። ጭራሽ ደግሞ ቤት ሲሄድ ደግሞ ሌላ ችግር ይፈጠራል። ለምንድን ነው የምታስጨንቂው? ነው እንዴ? ሲጨነቅ እኮ ነው የነበረው። ሰው እየተሰበሰበ ነው። በቃ አሁን እሺ በይውና ማለት ነው ሄደሽ ቤት ሂደን እናወራበታለን። ይሄ ሁሉ ነገር መንገድ ላይ ነው ያለነው። እዚህ ጭንቀታችሁ ለሌላ ቢያንስ ለሱ ማስቢለት እንጂ እዩ በአንቺ እየተጨነቀ እኮ ነው የነበረው። እንዴ ሰኔ 30 አንዱ ይወድቃል ሌላ ሲነሳ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል። እዩ አሁን እዚህ እንድትነግረኝ እፈልጋለሁ። እሺ አሁን እዛ እኔ ነገር የለም። በአካታ አስጨንቀኝ። ላስጨንቅሽ ፈልጌ አይደለም እዩ። በቃ እሺ እንደዚህ እኮ ነው። ዳዊት ትሄጃለሽ፣ አሰደቃልሻለሁ። ምንድን ነው አሁን የሚል የደበቅሽኝ? በእናትህ የደበቅኩ ነገር የለም ማልኩላ አይደል እንዴ? እሺ ለምንድን ነው ያለ ምክንያት ከዚህ ሄዳለሁ ደስ ሄዳለሁ የምትይው? ለኛ ማስቢ እንጂ ጁ በቃ እኔ ሀሳቤን ልቀይር አልችልም። ኤፍሬም ለሺ ለምንድን ነው አስፈራራቶሻል? እንደዛ ሄጂ ሳያስፈራሯት አይደል? ለምን ትሄዳለች? አብሪኩ ስታስበው ሲጀምር የሆነ ነገር ብሎሻል። ከኤፍሬም ራቂ ነው ያለሽ። ከዛ ሂጂና ከሱ በሁለት ቀን ልዩነት እንዴት እንደዚህ እንደሆነ እያየሽ ነው አይደል? እንኳን ሌላ ሀገር ሄደሽ ምናምን አስቢለት እንጂ ለሱ ምንድነው እዩ እንዴ? በቃ ሰላሜን አይደለም እንዴ? አንቺ ሲፈልግ እንቅልፍ እንኳን አጥቷል እኮ እሱ ልጁ። እኔ ደህና ከሆንኩ ምን ችግር አለ? ኤፍሬም ደህና ሆነሽ አይደለም እዩ። አሁን እኮ ነው የፈራሁት።
ምን መስፈራ ነገር የለውም። በጣም ሰላም ነው። በእርግጠኝነት ደግሞ እነሱ ይጅ ብለውሽ ነው አይደል? እዛ ያመቻቹልሽ ተንኮል አለ እዩ። እኔ ማንም እንደዛ ያለኝ ነገር የለም አብሪኮ። እኔ ማንም ሰው እንደዛ አላለኝም። በቃ እሺ፣ ለምንድን ነው ታዲያ ከአሁን ተነስተሽ ይሄዳል የምትዩ? ምን አስበሽ ነው? ምን ተገኝቶ ነው እንደዚህ ይሆንሽው? እሺ፣ ሰው ያለ ምክንያት ይሄዳል? እሺ፣ እሱስ ምን ይሁን? የኔ ደበቁሽ አታውቁም? እንዴት አውቃለች? እሺ፣ አሁን ከየት ነው የመጣሽው? አሁን እኔ ቤት ነበርኩኝ። አሁንማ ከቤት ነው የመጣሽው? እሺ፣ ሰው ወይ እንደውም ያይሽ እንዴት መጣሽ ታዲያ? እሺ፣ መጀመሪያ የወሰዱ ሰዎች ነበሩ እዛ? ኧረ እኔ ግራ ገባኝ። ማውራው አስጠፋኝ። በቃ እነሱን መክሰስ እኮ ነው ይፎን ይጠራችሁኝ። በቃ እኔ በተመለሰ ነገር በቃ እነሱ ማውራት አቀምጠኝ። የትም ቦታ አትሄጂም። በቃ የትም ቦታ አትሄጂም። እዚህ ቤት ሽኮኛለሽ ከኤፍሬም ጋር የምትሆኙ እንዴ? ቢያንስ ዝም በሉ በቃ። ምንም አይነት ጥቂት ሲያስጠይቁኝ በቃ ዝም በሉ በቃ። ግን አንቺ ግን አትሄጂም። እሺ በቃ ማውራት ደክሞኛል። በቃ ጽጌ በቃ ይዘውሽ ሲሄዱ ቪዲዮ ላይ ያለ በቃ ቀጥታ መክሰስ ነው። እነዚህ ምንም ሌላ እንክብካቤ አያስፈልገውም። እነዚህ በቃ ማሪ እኛ እኮ ላስጨንቅሽ አይደለም። ይሄ እኮ ትልቅ ወንጀል እኮ ነው። ጠለፋ ነው አይደል? ትልቅ ወንጀል ነው። ምንም አትደብቂላቸው ማሪ። እኛ ምንልሽ ማለት ነው ምናስጨንቅሽ አይደለም፣ ግን ከቤትሽ አትሄጂም ነው። በማንም ሰው እንደዚህ እንዳለሽ እንድትሸነፊ አትሁኚ እንዴ። አንቺ እኮ ነው ጠንካራ መሆን ያለብሽ እንጂ ዘከረት እንደዚህ ያለኝ ክያ እንደዚህ ያለኝ ብለሽ ትሄጃለሽ እንዴ? እንደዛ አይሆንም ማሪ እንዴ። ማንም ደግሞ ከኤፍሬም አይልኝ። እሺ በቃ አሁን አታልቅሽ። አጠገብሽ እኮ ነው ያለው። ለምንድን ነው የምታለቅሽው አሁን? ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ።